ኩላሊታችሁን ለሚያማችሁ፣ የተለያዩ ኢንፌክሽን ካለባችሁ፣ ለኩላሊት ጠጠር፣ ለሽንት ማጥ እንዲሁም ሽንታችሁ አንሶ በጣም ትንሽ ሽንት ለምትሸኑ ሰዎች እንዲሁም ደግሞ ዝም ብላችሁ ኩላሊታችሁን ዲቶክስ ማድረግ ለምትፈልጉ ሰዎች ይሄ ዛሬ የምናዘጋጀው ጁስ በጣም አሪፍ መፍትሄ ነው። ሰላም ጤና ይስጥልኝ። እንዴት ከረማችሁልኝ? ዛሬ ይዤላችሁ የመጣሁት እንግዲህ ኩላሊታችሁ ለታመመ ሰዎች በጣም አሪፍ የሆነ መፍትሄ ነው። እንዲሁም ባያማችሁ እንኳን ዲቶክስ ማድረግ የምትፈልጉ ኩላሊታችሁ ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ደግሞ አብራችሁን ቆዩ። ይሄ በምስሉ ላይ የምትመለከቱት ሴለሪ ይባላል። በጣም ብዙ ጠቀሜታ ያለው በሀገራችን ደግሞ በስፋት የሚገኝ ነው። በብዙ ቫይታሚኖች እና ሚነራሎች የበለጸገ ነው። ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ፣ ፖታሽየም፣ ካልሽየም እንዲሁም የተለያዩ ንጥረ ነገሮች የያዘ ነው። ዛሬ የምንጠቀመው ሴለሪ እንግዲህ ለኩላሊታችን ነው፣ ግን የተለያየ ጥቅሞች አሉት። ከነዚህ መሀል ክብደት ለመቀነስ፣ ለአልዛይመር፣ ለደም ግፊት፣ ለኩላሊት ኢንፌክሽን፣ ለሽንት ቧንቧ ኢንፌክሽን፣ ለሽንት ማጥ እንዲሁም ሽንታችሁ አነስ ብሎ ሽንታችሁ በደንብ አልወድ ብሎ ላስቸገራችሁ በጣም ብዙ ነገሮች አሉ። ሴለሪ ኩላሊታችን እንደታመመ ወይም ትንሽ ችግር እንዳለበት ማወቅ የምንችለው እንግዲህ መጀመሪያ በመመርመር ነው። የተለያዩ ምልክቶች ያሳየናል። ለምሳሌ ጎድናችን አካባቢ የመታመም ስሜት ያሳየናል። ጀርባችን እንዲሁ፣ ተረከዛችን አካባቢ የማበጥ፣ ምግብ አለመስማማት፣ የማቅለሽለሽ፣ የምግብ ፍላጎት ማጣት፣ የተለያዩ ነገሮች ይሰማናል ኩላሊታችን ሲደክም ወይም ደግሞ ትንሽ ችግር ሲያጋጥመው። ስለዚህ እንደዚህ አይነት ችግር በሚያጋጥመን ጊዜ ሆስፒታል ሄደን ተመርምረን የምንባለውን ካደረግን በኋላ ቤታችን ደግሞ ወይም መሄድ እንኳን በማንችልበት ሁኔታ ላይ ካለን ይህንን በመጠቀም በቤታችን ውስጥ ከፍ ያለ ወይም ትልቅ ምሕረት ማግኘት እንችላለን ማለት ነው። ሴለሪያችንን ቅድም እንዳሳያችሁ የከተፍኩት ለማጠብ እንዲመቸኝ ነው። ምክንያቱም ዛሬ የምናዘጋጀው ነገር እሳት ስለማይነካው በደንብ ሙልጭ ተደርጎ በደንብ መታጠብ አለበት። እኔ እንዲያውም ማጥበው በቤኪንግ ሶዳ ነው። እናንተ ግን ባላችሁ የአትክልት ማጠቢያ አድርጋችሁ በደንብ ሙልጭ አድርጋችሁ ማጠብ አለባችሁ ማለት ነው። ሴለሪ ብዙ ጊዜ በደንብ ሰፋፊ ቅጠልና ወፍራም ግንድ ስላለው ጭቃ አካባቢ ነው በብዛት የሚበቅለው እና ጭቃ ቆሻሻ ምናምን በደንብ አያጣም። ከቻላችሁት እንዲያውም አንድ 10-15 እስከ 30 ደቂቃ ዘፍዘፍ አድርጋችሁ በደንብ ጽድት እንዲል ማለት ነው። ከዛ እንደኔ በደንብ አድርጋችሁ ታጥቡታላችሁ ማለት ነው። ያጠብነው ሴለሪ ደግሞ ይህንን ይመስላል። በደንብ ጽድት ብሏል፣ ሙልጭ ብሎ። በተለይ ደግሞ ግንዱ አካባቢ ብዙ ጊዜ ቆሻሻ ስለማያጣው ነው በደንብ አድርገን ሙልጭ የምናጥበው። ከዛ በመክተፊያችን ለማሽን እንዲመችን አድርገን አነሳ አድርገን እንከትፈዋለን ማለት ነው። ሴለሪን በጁስ መልክ መጠቀም የማትፈልጉ ከሆነ ከሾርባ ጋር፣ ከሰላጣ ጋር እንዲሁም ከተለያዩ አትክልቶች ጋር ጥሬውን ከቻላችሁ ለመመገብ ሞክሩ። በመቀጠል ደግሞ የምንጠቀመው ግብአት እንስላል ይባላል። እንስላል እንግዲህ ታውቁታላችሁ። እሱ ለመድኃኒትነት ከሚውሉት እጽዋቶች አንዱ ነው። እንስላል በብዛት ኢትዮጵያ ውስጥ አለ። በተለይ በጓሯችን አካባቢ ይገኛል። አረቄ የሚል ሽታ አለው። በጣም ደስ የሚል የመድኃኒት አይነት ነው። እጽዋት በጣም ብዙ ጥቅም አለው። እሱም ከኩላሊት ጋር የተገናኘ ለኩላሊት ጠጠር፣ ለሽንት ቧንቧ ኢንፌክሽን፣ ለሽንት ማጥ ልክ እንደ ሴለሪ የበለጠ ደግሞ የተለያዩ ጥቅሞች አሉት። እሱንም እንግዲህ ቅድም እንዳሳየኋችሁ በደንብ አድርገን ከቻልን በቤኪንግ ሶዳ እንዲሁም ባገኘነው የአትክልት ማጠቢያ በደንብ አድርገን ሙልጭ አድርገን ዘፍዝፈን እናጥበዋለን ማለት ነው። እንስላል ስትቆርጡ ወይም ስትጠቀሙ በጣም ንጹህ ቦታ መብቀሉን አረጋግጡ። ምክንያቱም በተለያየ ቦታ ስለሚበቅል ማለት ነው። ንጹህ ቦታ የተገኘ እንስላል ይዛችሁ መታችሁ እሱን በደንብ አድርጋችሁ እንደቅድሙ እናጥበዋለን ማለት ነው። እንስላል በጣም መድኃኒት የሆነ ቅጠል ነው። በጣም ለብዙ ነገር ይጠቅማል። ለኩላሊት ጠጠር ይጠቅማል። ለሽንት ቧንቧ ኢንፌክሽን ይጠቅማል። በጣም ለብዙ ለማህፀን ችግር ራሱ በጣም ጥቅም አለው። ይህን ራሱ እንስላሉ እንደ ሻይ ተፈልቶ ራሱ በጣም ብዙ ሰው ይጠቀመዋል። ስለዚህ እናንተም በአካባቢያችሁ ካለ እንስላልን በደንብ ተንከባከቡ። እንስላል በተፈጥሮ በጣም ጠንካራ እጽዋት ነው። ስትከትፉት ራሱ በጣም ኃይለኛ ጠንክር እንዳለ ያስታውቃቸዋል።
ስለዚህ ማሽኑ በደንብ እንዲፈጨው በደንብ አድርገን ይህንንም ለማሽን እንዲመች አድርገን ከተፍ ከተፍ እናደርገዋለን ማለት ነው። ከዛ በመቀጠል ቅድም ያዘጋጀነውን የሴለሪ ግንድ እንጨምራለን። እኔ ግን ግንዱን ብቻ አይደለም የምጨምረው ቅጠሉንም ነው። ብዙ ሰው ግንዱን ብቻ ሊጠቀም ይችላል። እኔ ግን ሁለቱንም ላይ ጥቅሙን ስላየሁበት ግንዱንም ቅጠሉንም እንጨምራለን ማለት ነው። ከዛ በመቀጠል ደግሞ እንስላላችንን እንጨምራለን። እንስላላችንን ጨምረን በደንብ በማሽን ፍጭት እናደርገዋለን ማለት ነው። እንደዚህ የምናደርገው እንደነገርኳችሁ የሁለቱም የሚጠቅሙ ነገሮች በደንብ አድርገው እንዲወጡልን ነው። መክተፍ ድቅቅ አድርጎ ይቻላል፣ ግን ከተቻለ ብንፈጨው ይመረጣል። ወይም በሙቀጫ መውቀጥ ነው። በደንብ ውስጥ ያሉት ኒውትሪሽኖች በደንብ እንዲወጡልን ማለት ነው። ከዛ አንድ ኩባያ ወይም ከ1 እስከ 2 ባለው ኩባያ በደንብ አድርገን እንጨምራለን። መጀመሪያ ውሃ ስንጨምር ትንሽ ትንሽ ነው የምንጨምረው፣ ምክንያቱም በደንብ እንዲፈጭልን ቆንጆ አድርጎ። ከዛ 1 ኩባያ እስከ 2 ባለው ድረስ ጁስ መፍጫችን ላይ እንጨምራለን ማለት ነው። ይሄ ጁስ በጣም ለብዙ ነገር ነው የሚጠቅማችሁ። ለቦርድ ይጠቅማል፣ ክብደት ለመቀነስ ይጠቅማችኋል፣ ለደም ግፊት ይጠቅማል፣ እንዲሁም ለቆዳ ላይ የተለያዩ ሽፍታዎች ካለባችሁ በጣም ለብዙ ነገር ይጠቅማል። ለኩላሊት ብቻ አይደለም። ይሄን ጁስ አዘውትራችሁ ብትጠቀሙ ያዘጋጀነው ብርጭቆ ላይ ወንፊታችንን አድርገን ጁሳችንን ቆንጆ አድርገን ልክ እንደዚህ እናጠለዋለን ማለት ነው። አሰሩ አለው እንዲወጣልን በማንኪያ እያገላበጥን በደንብ ውስጡ ያለው ውሃ ውጥት እስኪል ድረስ በወንፊት በማጥለያ ወይም ደግሞ በጨርቅ ጭምቅ አድርገን በደንብ አድርገን እናወጣዋለን ማለት ነው። ልክ እኔ አሁን እንደማደርገው። ይህንን ጁስ የምንጠጣው ከቻልን ጠዋት በባዶ ሆዳችን ነው። ካልቻልን ግን ጠዋት ብዙ ጊዜ እንደዚህ አይነት ነገር ስንወስድ የሚከብደን ከሆነ ቁርስ ከበላን ከ2 ሰዓት በኋላ ወይም ምግብ ከመብላታችን ከ2 ሰዓት በፊት ባለው ጋፕ ትንሽ የተራራቀ እንዲሆን ማለት ነው። ብዙ ጊዜ መድኃኒት ስትጠቀሙ እንደበላችሁ ወይም እንደወሰዳችሁ መብላት የለባችሁ። ትንሽ ቆየት ብላችሁ ነው መብላት ያለባችሁ። ስለዚህ ይህን ጁስ ከመብላታችሁ ከ2 ሰዓት በፊት ወይም ከበላችሁ ከ2 ሰዓት በኋላ ትጠጡታላችሁ ማለት ነው። ምግብ የምትበሉት 1-2 ሰዓት ቆይታችሁ ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮን ይመስላል። ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ።